ሰላም የኢትዮጵያ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ ክብር ይስፋ ለመድኃኒዓለም። ዛሬ ቡስቡሳ ነው የምንሰራው ማለት ነው። እዚህ ጋር እንደምታዩት እኔ አዘጋጅቻለሁ። የተጠቀምኩትን ግብአት ከታች በጽሁፍ አስቀምጥላችኋለሁ ማለት ነው። አሁን ይሄንን ያዘጋጀሁትን ቡስቡሳ ወደዚህ ወደ ሳህኑን ገልብጠው ነው ለመቅረጽ ስለማይመቸኝ አዘጋጅቼ እመለሳለሁ። ታዩት ይኸው ሳህኑ ላይ አዘጋጅቻለሁ ይሄን ቡስቡሳ ማለት ነው። በመቀጠል ያኔ ፍርሙን በ180 ዲግሪ አብርቼው እያሞጋለ ነው ማለት ነው። እንደዚህ አድርጌ ለ10 ደቂቃ ቆየዋለሁኝ። እንደምታዩት ከ10 ደቂቃ በኋላ እንደዚህ ፍርን ውስጥ አስገብቻለሁ ማለት ነው። በ180 ነው ያደረኩት ያኔ እና አሁን ያኔ እስከሚበስል ድረስ እንጠብቃለን ማለት ነው። ሲበስል የሚያስታውቀው ያኔ ከዙሪያው ከታች ሲጨርስ ይሄ ከላይ ዙሪያው ቀይ ይሆናል ማለት ነው። እንደመብሰሉን የምናውቀው ምጥጥ ይላል ያኔ ሁሉ ውሃ አይኖረውም፣ ንሽፍ ነው የሚለው እና አብረን እዚህ ጋር ደግሞ ሶስ እያዘጋጀው ነው ማለት ነው። አንድ ኩባያ ስኳር እና ያው እንደ ቤታችሁ ነው እንደሚፈልጉት ሰዎቻችሁ እና እንደ ቤታችሁ ነው። እኔ አንድ ኩባያ ስኳር እና አንድ ኩባያ ከግማሽ ውሃ አድርጌ ያለሁኝ እስከሚፈላ እየጠበቅኩት ነው። ከዛ በመቀጠል ሲፈላ ሎሚ ጨምርበታለሁ። ሎሚና የወይኔ ቤት ሰዎች ሄል ስለሚፈልጉ ሄልም አደርግበታለሁ። ይሁን እንደ ቤታችሁ እንደምርጫችሁ ነው። አብረን እንቆይ እና በዚሁ አጋጣሚ ሰብስክራይብ አድርጉኝ። አዲስ ነኝ፣ ሰብስክራይብ አድርጉኝ፣ አስተያየት ስጡኝ፣ አበረታቱኝ እላችኋለሁኝ። አመሰግናለሁ። ውድ ቤተሰቦች እንግዲህ ፈልቷል። አሁን ሎሚ ልጨምርበት ነው። ግማሽ ሎሚ ይበቃል ማለት ነው። ግማሽ ሎሚ ጨምቅበታለሁኝ እና ቤተሰቦች በደንብ መፍላት አለበት። ያኔ ውሃ እንዳይ በደንብ ይፍላ ማለት ነው። እንደምታዩት ከላይ 10 ደቂቃ አበራለሁ ማለት ነው። እንደምታዩት ቆንጆ ነው፣ በስሎልኛል ማለት ነው። ልክ እንደዚህ ሲበስል ከላይ ቀይ ይሆናል ማለት ነው። ንሽፍ ነው የሚለው። ከፈልጋችሁም ስኪና አምጥታችሁ ማየት ትችላላችሁ። የምታዩት ቤተሰቦች እንደምንፈልገው ሆኖ በስሎልኛል ማለት ነው። ከታች 30 ደቂቃ ነው የፈጀው፣ ከላይ ደግሞ 10 ደቂቃ ብቻ ነው የቆየሁት ማለት ነው። እንደምታዩት በሚያምር መልኩ በስሎ ጨርሷል ማለት ነው። አሁን ሶስቱን አድርጌ ጨርሳለሁ ማለት ነው። ውድ ቤተሰቦች እንደምትወዱ ተስፋ አደርጋለሁኝ። እና ቤተሰቦች የተጠቀምኩት ግብአት 2 ብርጭቆ ሰሚጥና 1 ብርጭቆ ጃውዝል ህንድ ነው።